አያምንም። በቃ አሁን ለምን እንደዚህ ያልከኝ አላልኩሽም? ግዴ አያምንም። ግዴ የይቅርታ ጉዳይ አያውቅበትም። እሱ የሚፈልገው ከኔ እኔ ስድብ በቃ ትሽ ቢሎ በቃ ስልኩ ዘግቶ ማጥፋት ምክንያት ነው የምፈልገው። እኔ ደግሞ የሰው ልጅ መሰደብ አልችልም፣ አልወድም። ለምን እንደሆነ አላውቅም፣ ተፈጥሮዬም አይደለም። እሱ እኔ እንደምሰድበው ነው የምፈልገው። እኔ ደግሞ ስድብ አልችልበትም። አሁን አንቺ እዚህ ጋር ብሰድብሽ ከወጣው የሆነ ነገር ይገጥመኛል፣ ወይ ወርቃለሁ ወይ የሆነ ነገር ይገጥመኛል። ለዛ ብዬ አልሰድብም። በቃ ለራሴ መኖር ስለምፈልግ ማለት ነው። አዎ ግን አንድ ነገር ልጠይቅሽ የኔ ውድ የኔ ማር፣ ቅድም ታሪኳን ቅድም ያልነበራችሁ ሰዎች እኔ ስለጻፍኩት ባጭሩ ደግምላችኋለሁ። እሺ ውዶቼ፣ እና ግን ማለት ነው ውዴ አንቺ በጣም መልካም ሰው ስለሆንሽ ነው ቤተሰቦችሽ ይሄን ሰው ድሃ ስለሆነ ብቻ አይሆንም ሲሉሽ፣ አንቺ ግን ድህነት ምንም እንዳልሆነ በቃ የሰው ልጅ ከሰራ መኖር እንደሚችል ለማሳየት ምንም 5 ሳይኖረው ይሄንን ድሃ ይቅርታ ለቃሉ ጋይስ ሁላችንም ድሆች ነን ግን ማለት ስላለብኝ ነው። ይሄንን ድሃ ሰው ቤተሰቦችሽ አይሆኑም እያሉሽ እምቢ ብለሽ አገባሽ። 5 ሳይኖረው ተሰደሽ ንብረት አፈራሽ። ልጅ የምትወልጂበትን ጊዜ ልጅ ሳትወልጂ ተሰደሽ ልጅ አልወለድሽም። ለምን ከለስ ሳረግላችሁ ጉዳዩ በግንኙነት አሁን 8 ዓመታቸው ነው። በፍቅረኝነት 1 ዓመት ቆዩ። ከዛ ተጋቡ። ቤተሰብ እምቢ ብሎ ይሄን ድሃ አታገቢም ሲሏት ድህነት ምንድን ነው ሰርተን እናድጋለን ሰርተን እንለወጣለን ብላ ተጋቡ። 1 ዓመት በትዳር ኖረው በጣም ድሃ ስለሆኑ የመከላከያ ትጠቀም ነበረ ልጅ መውለድ ስለማይፈልጉ ተነጋግረው ማለት ነው። 1 ዓመት አብረው ኖረው ኑሮን ለማሸነፍ ወደ ቤሩት ሄደች። ቤሩት 1 ዓመት ሰርታ ታማ ኢትዮጵያ ገባች። ኢትዮጵያ ገብታ 6 ወር አንድ ላይ ኖረው ወደ ዱባይ መጣች። ዱባይ አሁን 3 ዓመቷ ነው። ሰርታ ቤት ሰርተዋል፣ ቢዝነስ ጀምረዋል። ግን ሁለቱም ቢዝነስ በሱ ስም ነው ያለው። አሁን ምን እያላት ነው? አልፈልግሽም፣ አልወድሽም፣ ከሌላ ሴት ጋር ሪሌሽንሺፕ ላይ ነኝ። አንቺ እንኳን ለኔ ሚስትነት ምን አረኩህ ብላ እያለቀሰች ስትለምነው አንቺ እንኳን ለኔ ሚስትነት ለሰራተኝነት ራሱ አትመጥኝም ይላታል። ኢማጂን ጋይስ፣ ሴት ልጅ ሚስት መሆን ሲገባት እናት ስትሆን እንደዚህ ነው የሚገጥመው። አንቺ አሁን ሚስት አይደለም ይሆንሽ፣ እናት ነው ይሆንሽ። ለምን በይ፣ እናት ልጆቿን ለማሳደግ ልትሰደድ ትችላለች። አንቺ ግን ልጅ ሳትወልጂ እሱን ለማሳደግ እሱን ለመቀለብ ነው የተሰደድሽ። ለሱ ብዬ ተሰድጄ ያልሽ እኮ ራስሽ ለሱ ብለሽ ተሰደሽ። ይኸው ጉልበትሽና ገንዘብሽን ከበላ በኋላ እንደማይፈልግሽ እያነገረሽ ነው። አንቺ ግን እያለቀሽ ትለምኛለሽ። ለምን ራስሽን አትወጂም? እኔ ለንብረቱ ችግር የለውም በከስሼ እካፈላለሁ። እኩል ነው የሚካፈለው። ባዶ እጁን ገብቶ ከአንቺ ቤትሽንና ንብረትሽን ተካፍሎ ነው የሚወጣው ባዶ እጁን መጥቶ። ያው እሱ ልክ ነሽ። ከሁሉም ይወስዳል እንትን ብሎ ማለት ነው። በህግ ደረጃ ከሄድ እኩል ነው የሚወስደው። እና እኔ ደግሞ አንዳንድ ጊዜ ምንድን ነው ጥፋቴ? ምን አረግኩ? ምን አጎደልኩብህ? ሁሉ ነገር ታውቃለህ። ምንም ማለት ተገኝሽ እናት ሆንሽ፣ ሚስት ልትሆኚ ፋንታ እናት ሆንሽ። እናት ናት እኮ ሰርታ ልጇን የምታበላው። ይሄ እኮ ልጅሽ አይደለም ባልሽ ነው። እሱ ተሰዶ ለምን አንቺን ቤት አስረግዞ ሄዶ አንቺ ወልደሽ ልጆችሽን እያሳደግሽ እሱ ተሰዶ ለምን እየላከልሽ አትሰሪም? እስቲ አንድ ሴት ባሏ አስቀምጧት እሱ አረብ ሀገር ሄዶ እየሰራ እየላከ አረብ ሀገር ቢሆን አውሮፓ ቢሆን አሜሪካ የትም ሄዶ እየሰራ ገንዘብ እየላከ ልጆቿን እያሳደገች ባሏን የከዳት ሴት አምጡልኝ አለ። ሰምታችሁ ታውቃላችሁ? ግን ሁሉም ታሪክ ዩቱብ ላይ የምንሰማው ትልልቅ ቻናሎች ላይ ዩቱብ ላይ ቲቪ ላይ የትም ቦታ የሚቀርቡ ታሪኮች ሁልጊዜ ባልን አስቀምጣ ሚስት ትሄዳለች፣ ትሰራለች። እሷ በላከችው ብር ሴት እንትን ይልበታል፣ ሴት ይጠብስበታል፣ ያገባበታል፣ ይክዳታል። መጨረሻ ላይ ትጨልላለች። እሷና ልጆቿ ባዶ ይወድቃሉ። ሴት ሁልጊዜ የሚያጋጥመው። ወንድ ግን ሚስቱን አስቀምጦ ከልጆቿ ጋር ኢትዮጵያ ውስጥ እሱ ሊሰራ ሄዶ ሌላ ግብታ ጠብቀው አታውቅም። ኔቨር። ጭራሽ የሚልካውን ብር አጠራቅማ ጥሩ ነገር ሰርታ ትጠብቀዋለች። ሲመጣ እንዴ እኔ እንድትኖሪበት በምልክልሽ ብር አንቺ ከሆዳችሁ እየሰሰትሽ ይሄን ታደርጊ ነበር። እሷ ቆጥባ እየበላች እያስተረፈች የሆነ ቢዝነስ ትሰራለታለች፣ ወይ ቤት ትሰራለታለች፣ ወይ መሬት ትገዛለታለች በሚልከው ብር። እሱ ግን እዛ ተቀምጦ እሷ ስትልክ ይቀምበታል፣ ይጠጣበታል። በየስጋ ቤቱ እየሰሩ ጥሬ ስጋ ይበላበታል። ሴት ያዝናናበታል፣ ሴት ይጋብዝበታል።
ስለዚህ እናንተ ባላስቀምጣችሁ አትቀልቡ። እናንተ አትውጡ፣ እነሱ ይውጡ። ወንድ ልጅ ኃላፊነት አለበት። ወንድ ነው ሴትን ማስተዳደር ያለበት። ሴት አይደለችም ወንድ የምታስተዳድረው። እናንተ የወንዶቹን ስልጣን በግድ አትውሰዱባቸው። በግድ እኛ አባወራ ካልሆነን፣ እኛ ካላልኖሩናችሁ፣ እኛ ካላስተዳደርናችሁ አትበሏቸው። የዛኔ ይንቋችኋል። እናት ሆኑና ሚስት ፍለጋ ይወጣሉ። አንቺ ሰርተሽ ገንዘብ እሱ አገሩ ቁጭ ብሎ ከላክሽለት ኦፍኮርስ እናቱ ነሽ። ስለዚህ ሚስት ያምረዋል፣ ሚስት ፍለጋ ይወጣል። እና አንቺ ላይ የደረሰው ነገር እንደዛ ነው። አሁን ላይ አንቺ ክብርሽን ልጠብቂ ይገባል። ገንዘብሽን ሄደሽ በህግ ተፋተሽ እኩል ይካፈላል። ምንም ማድረግ አይቻልም። በቃ ስህተት ሰራሽ ይካፈል፣ ጦስሽን ደሞሳሽን ይውሰድ። አንቺ ግን አትለምኝው። ወንድምሽን ላክሽበት፣ እሺ ሽማግሌ ላክሽበት። ተለምኖ ቢመጣ አንድ ሰው ጋይስ፣ ሽማግሌ ልካችሁበት፣ ቤተሰብ ልካችሁበት አንድ ሰው አልፈልግም እያለ አስለምናችሁ ብትመልሱት እናንተን ወዷችሁ አይደለም ያለው። ሽማግሌዎቹን ሼም ይዞት ነው፣ አዝኖልሽ ነው፣ አፍሮ ነው። ሰው ምን ይለኛል ሽማግሌዎቹን ዩኖ እኛ ሀበሾች በተፈጥሮ ሽማግሌ ይከብደናል። ሽማግሌዎቹ ከብደውት ነው አብሮሽ ያለው ስታስለምኙ በሽማግሌ። ከዛስ ቤት ውስጥ ሰላም የለም። ከሮቦት ጋር እንደምትኖሪ ቁጠሪው። ምንም ስሜት የለውም ላንቺ። ስለዚህ አንድ ሰው አልፈልግም ካላችሁ በሽማግሌ አታስለምኑ። በቃ አልፈልግም ካለ እሺ እያዘንሽ አይኖ ትወጂዋለሽ፣ ግን በቃ እሱ አልፈልግም ማለት ምን ይደረጋል? ጭራሽ እየመጣ ስለሌላ ሴት ያወራብሻል። አይወድሽም፣ አያከብርሽም፣ ተመልሶም ይሄዳል። አዎ አጋጣሚ ነው የሚጠብቀው። በሽማግሌ ለምናችሁ የመለሳችሁት ባል አጋጣሚ ነው የሚፈልገው፣ ቀዳዳ ነው የሚፈልገው መውጫ ከዛ ቤት። በቃ ደስተኛ አይደለም። አሱም እኮ አይፈረድበትም። ደስተኛ አይደለም። በቃ ደስተኛ ያልሆነበት ቦታ ለምን ይቀመጣል? ነፃነቱን ስጡት። ሀራም ምስኪን ይሄድ ደስታውን ይፈልግ። ደስተኛ ካልሆነ ከኔ ጋር ይኸው በሩ ይሄድና ደስታውን ይፈልግ። ደስተኛ ያልሆነ ሰው፣ እናንተን ያልፈለገ ሰው ኔቨር አትለምኑ በፍጹም። የእውነት እራሳችሁን እየሰደባችሁ ነው የማይፈልጋችሁን ሰው ስትለምኑ። እና ውዴ አንደኛ ይህ ሰውዬ አያከብርሽም። አንቺ ራስሽን ውደጂ፣ ራስሽን አክብሪ። ላንቺ ያለው በር ዘግቶብሽ ነው የቆመው። ላንቺ ያለው የተሻለ ወንድ እንዳይመጣ ወደ ህይወትሽ ይሄ ሰውዬ በር ዘግቶ ነው የቆመው። ሂጂ፣ ተፋቺ፣ ሀብት ንብረትሽን ተካፈይ፣ ሰላማዊ ህይወትሽን ኑሪ። ሌላ ሴት እንደወደደ እየነገረሽ ስለ ሌላ ሴት መጥቶ እያወራብሽ በጣም ስለሚንቅሽ እኮ ነው። ከሌላ ሴት ጋር ያለውን ሪሌሽን መጥቶ ላንቺ የሚያወራልሽ በጣም ስለሚንቅሽ እኮ ነው። በጣም ነው የምከብድ ማለት አቡዬ፣ አንድ ሰው እንደዚህ መጥቶ ሲያወራሽ በጣም ደግሞ ያናደደኝ ነገር ታውቂያለሽ፣ ከኔ በፊት ጓደኛ ነበረ ማለት ነው። እሷ ደሃነ ምንም ልታኖረኝ አትችልም፣ አንድ ደሃ ስለሆን ግን አልፈልግም ብላ ሌላ አፍታም አገባች ማለት ነው። እኛው ሰፈር አንድ ላይ ነን ማለት ነው። ዳታ ጎበዝ ናት። ደሃነ አፍታም ስታገባ የባሏ መኪና አደጋ ደርሶበት መንቀሳቀስ አይችልም። እንደዛ ሆነ። እሱን ፈቶ አሁን ወደዚህ መጣች ማለት ነው። እሱ ባታ ቆይ አስቢ እንግዲህ ለመሪያም ልቡ እሷ ጋር ነው ያለው። ድህነቱን ጠልታ አልፈልግህም ብለው ሄዳ ሀብታም አግብታ ሀብታሙ ባሏ መኪና አደጋ ደርሶበት ሲሞት ተመለሰ። ኖ ሶሪ ወደዚህ መጣች ማለት ነው። አሁን እሱ ለምንድን ነው እቺ ልጅ እኮ እንደዛ ጥላ ሄደች፣ ጭቃ ውስጥ የጥላ ሄደችበት እኮ ነው፣ ረግጣ ሄደችበት። ታግቢኛለሽ ብሎ ጠይቋት እንትን ውስጥ ሆቴል ውስጥ ረግጣን ሄደችው። እኔ አንተን ደሃ ማግባት አልፈልግም፣ ከአንተ ጋር አክኬኝ እየኖርኩ መኖር ነው እንደምትፈልገው አልፈልግም ብላ አዋርዳ ንቃን ሄደችው ማለት ነው። በዛን ጊዜ እኔ እና እሱ አልተዋወቅንም፣ ያው አውቃለሁ እንደዚህ እንጂ በሌላ ማለት ነው። በስ እንደዚህ አድርጋ ሄደች ሲል እንዲህ ዛሬ በህይወት ውስጥ ታስገባለህ ምን ማለት ነው ስለ በቃ እኔ አላውቅም፣ ከፈለግሽ በዚህ ቀጥይ፣ ከፈለግሽ ተይ። ይሄ ነገር መጣ ማለት ነው። አይ ችግር የለውም በቃ ያንተ እንኳን ከሆነልህ ለአንተ ደስታ ከሆንክ ሂድ፣ ጨርቅ ያርግልህ። ደግሞ የሚገርም አባቱ ከኔ ጎን ነው ያለው ማለት ነው። የእሱ አባት አሁን እንዳትለምኒ ተይው ይሄድ፣ እሱ እየሰራ ነው የሚያጭደው። አንድ ቀን ደግሞ መጥቶ ይለምንሻል፣ ሲፈን እየታለች ብሎ ይመጣል። አንድ ቀን መጥቶ እሷ እንዳሁኑ እንደ ድጋሚ አልፈልግህም ስትለው ሲመጣ አንቺ ልትቀበዩ ነው? አንቺ ባታ ቆይነሽ እኔ አልፈልገውም አውዬ፣ አባቱ ነው የሚለኝ እንደዚህ ማለት ነው። አንድ ቀን ይመጣል። አባቱ የእሱ ወገን ነው። እሱንም አባቱንም አታውሪ። ልንገርሽ አንድ ነገር ይሄ ሰውዬ ማለት ነው መጀመሪያም አንቺን የቀረበሽ አረብ ሀገር የላከሽ ሰርተሽ ሀብታም እንድታደርጊው ነው። ሀብታም ሆኖ ለእሷ ለማሳየት ነው። ልቡ ያለው እሷ ጋር ነው።
በሀብቱ ምክንያት ወንድ ልጅ እልህኛ ነው። ድሃ ስለሆነ ጥላው ሄዳ ሀብታም ስላገባች ለእሷ ለማሳየት ሀብታም ሆኖ ለእሷ ለመታየት ገባሽ ነው። አንቺን ተንተርሶ እንደ ድልድይ ይሄደብሽ። አንቺን አረብ ሀገር ልኮ አንቺ 3 ዓመት ሰርተሽ ሙሉ ሰጠሽው ሀብታም ሆነ። አሁን ያንን ሀብታሙን ባሏን ተፋታ መጣች ወደዚህ አሳያታ። ሀብታሙን ተወደዋለች እኮ ግን ድሃ ስለሆነ የቴዎቹ ብልጥ ሴት ናት ገባሽ። ተወደዋለች ግን ድሃ ስለሆነ ካንተ ጋር አልኖርም እኔ በድህነት አላክም ብላ ጥላው ስትሄድ እሱ በጎን ላይ አንቺን አግብቶ አንቺን አረብ ሀገር ልኮ ሀብታም ሆነ። አሁን ከእሷ ጋር ተመለሰ። አንቺን አልፈልግም አለ። ብቻ ከባድ ነው። ይሃ እያለ ያከብርሽ ይወድሽ ነበር አይደል? በጣም ወይኔ አብይ እንደሱ የሚወደኝ ሰው የለም። እንደሱ የሚወደኝ እንደሱ የሚያከብረኝ ሰው የለም። ኢቭን እንኳን እንትን በአባቴ በኩል እጣ መጥቶልኝ ነበረ። አጎቴ አሜሪካ ሊወስደኝ ማለት ነው። እምቢ አለኝ። አሜሪካ ማርያም ዲቪ መጥቶልኝ ማለት ነው። እናቴ ነበረኝ። በእናትሽ ዲቪ እመቤቴ አጎቴ እዛ ስለምኖረው እኔ በቃ እኔ ጋር ኑሪ ብሎኝ እኔ ደግሞ ለሱ ስለምወደው እምቢ አልኩት። ዲቪ አትበያ አጎትሽ ሊወስድሽ ነበረ። አዎ እምቢ አልኩት ለሱ ብዬ ማለት ነው። አልፈልግም አለ። እሱም ደግሞ በቃ አትሂጂ ነገር እምቢት ያለሽ ለሱ ብለሽ እመቤትን አትሂጂ በቃ እኔን ጥለሽኝ አትሂጂ እኔ አንቺ ከሄድሽ እኔ እሞታለሁ ምናምን ሲለኝ በቃ ለሱ ብዬ ተውኩት ማለት ነው። አሁን አጎቴ በጣም አያናግረኝም ማለት ነው። ስለፈለገ ክፉ ሰው ስለሆነ ነው እንጂ አሜሪካ ብትሄጂ አንቺ ብታይኝ እሞታለሁ። ለአሜሪካ ትተሹ ከሄድሽ ይሞታል። አረብ ሀገር ሲልክሽ ግን አይሞትም። በዛን አሁን አጎቴ በዛ የተነሳው ለወንድ ብለሽ ለሱ ብለሽ እኔን እንትን ያልሽው እስካሁን አናግረኝም ማለት ነው። ስንት ዓመት ሙሉ አሁን ወደ ስንት ዓመት ነው ማርያም እውነቴ ነው የምልሽ። በጣም እንትን ያለኝ ማለት ነው። አሜሪካ ሲሄድ ትሞቻለሽ፣ ይሞታል። አንቺ አሜሪካ ኬስ ጥለሽኝ ከሄድሽ እሞታለሁ። ከዛ የአሜሪካውን አረሳስቶ አረብ ሀገር ሲልክሽ አይሞትም። አሜሪካ ብትሄጂ ብር አትልኪለትም። አንቺ ልትማሪ ነው። አሜሪካ ከሄድሽ ተምረሽ ስንት ዓመት ፈጅቶብሽ ነው ስራ የምትሰሪ ብር ለማግኘት ገባሽ? ጥቅም አያገኝም። ከዛ አሜሪካ ከሄድሽ ከተማርሽ ከሰለጠንሽ ደግሞ ትከጅዋለሽ። እንደ ይሄ ምን ያደርግልኛለሽ? ሌላ ተጠብሽ እናዛው ታገቢያለሽ። በደንብ ነው የሚያስበው ሰውየው። አረብ ሀገር ከሄድሽ ግን እየሰራሽ መላክ ነው። ምንም አታመጭም። ይኸው ህልሙን አሳካ። 3 ዓመት ሙሉ የዘራሽበትን ወሰደ፣ ተሻሻለ። አሁን አልፈልግሽም አለሽ። ለአይኑ አስጠላሹ። በጣም በቀላ ነገርኩሽ እኮ ያናደደኝ ውዴ፣ ያናደደኝ አንቺ መለመን ማለት እንዴት የማይፈልግሽን ሰው ትለምኛለሽ? በቃ ይሄ ሰውዬ ብርሽን በላ፣ ብርሽን በህግ ትጠይቂያለሽ። ግን አልፈልግም እያለ ለምንድን ነው እያለቀስሽ የምትለምኘው? አላቅማውዬ ማርያም እኔ ጥያቄ ሆነብኝ። ምን አጎደልኩበት? እኔ ምን ጎደለኝ? እኔ ከሷ በምን አንሳለሁ ነው አይደል? አዎ በቃ ምን ጎደለብኝ? ከኔ ምን አጦ ነው እንደዛ እንትን ሆነ? በችግር ጊዜ አብረ ሆነ። ዛሬ ደግሞ ይሄ ሀብት ከመጣ ምን ተቀየር? ምን እንትን ተባለ? ድሮ ማለት ነው አንቺን ሲጠብስሽ የዛሬ 8 ዓመት ድሃ ነበረ፣ ምንም የለውም። የትኛውም ሴት አትፈልገውም። ሴት ልጅ ድሃ ወንድ አትፈልግም። የትኛውም ሴት በድሃ ወንድ ለማከክ አትፈልግም። ገባሽ? ስለዚህ በዛን ጊዜ ማንም የሚፈልገው ሴት ስላልነበር አንቺ ብቻ ነበርሽ ፊት ለፊቱ ያለሽው። እሺ ያልሽዋ ሴት አንቺ ብቻ ነበርሽ። ይኸውልሽ እየመረረሽ ትውጪውና ትድኛለሽ። ይሄ መድኃኒት ነው። እውነቱን የምነግርሽ እኔ አላሽሞነሙንም። አንቺ ብቻ ስለነበርሽ ለድሃ ወንድ ቤተሰቦችሽ ታይ ይቅርብሽ እያሉሽ እምቢ ብለሽ አንቺ ብቻ ነሽ ያገባሽው። ሄድሽ ቤሩት ሰራሽ፣ ሄድሽ መጣሽ ዱባይ ሰራሽ፣ ላክሽለት፣ ህይወቱን ቀየርሽለት። እንዴ አሁን መዘነጥ ጀመረ፣ ሀብታም ሆነ፣ ቤት ሰራሽለት። ታዲያ የሰው ልጅ እኮ ባደገ ቁጥር እድገት ይፈልጋል። ስለዚህ አሁን አይኑ ተገለጸ። ሀብታም ሲሆን ሴቶችም ይሽሉታል። ስለዚህ የተለያዩ አማራጮች አሉት። ለዛ ነው በቃ ሌላ ምንም አዲስ ነገር የለም። ለዛ ነው አሁን መጥቶ አልፈልግም ያለሽ። አብራችሁ ብታድጉ፣ አብራችሁ ብትሰሩ፣ አብራችሁ ብትሰደዱ፣ ወይ እሱ ተሰዶ ወልደሽ ቢሆን ኖሮ 8 ዓመት ከሱ ጋር ዝም ብለሽ አቃጠልሽ። ይህን የ7 ዓመት ልጅ ይኖርሽ ነበረ። ታዲያ ወይ ከልጅ አልሆንሽ፣ ወይ ከጉልበትሽ ከገንዘብሽ አልሆንሽ። ተመልከቺ አሁን ይኸውልሽ ያለፈው አልፏል። ራስሽን ውደጂ። ገንዘብሽን ግማሹን በህግ ታገኘዋለሽ። 50-50 ትካፈላላችሁ። ግን አንድ ሰው ለምነሹ ቢመጣ
አብሮሽ አይቆይም። በወንድምሽ አታስለምኙ። ከዚህ በኋላ ሽማግሌ አትላኪበት። ከዚህ በኋላ አንቺም አትጠይቂው። ራስሽን አክብሪ። ክብር ከምንም ነገር ይበልጣል። ክብር ከገንዘብ ይበልጣል። ከፍቅር ይበልጣል። ከምንም ነገር ይበልጣል። በቃ አሜሪካን አምልጦሻል ለሱ ስቲ፣ ገንዘብሽን አጥተሻል ለሱ ስቲ፣ ቤተሰብ አስቀይመሻል ለሱ ስቲ። ግን የሚገባው ሰው አይደለም፣ አይገባውም። ያንቺን ዋጋ ማወቅ አልቻለም። አንቺ ውድ ነሽ። እሱ ዋጋሽን ባያቅ አንቺ ዋጋሽን ወቂ። አንቺ ውድ ነሽ። ሴት ልጅ ዳይመንድ ናት፣ እንቁ ናት። ሴት ልጅ ትለመናለች እንጂ አትለምንም። አንቺ ሴት ነሽ፣ እሱ ሊለምንሽ ይገባል እንጂ አንቺ አትለምኝም። በቃ አንቺ ምንም ጎሎብሽ፣ አንቺ ከየትኛውም እሱ ከሄደላት ሴት አንሰሽ አይደለም። አንቺ ሁላችንም ሴቶች እኩል ነን። የምንለያየው በፐርሰናሊቲ ነው፣ በማንነታችን ነው፣ በባህሪያችን ገባሽ? በእውቀታችን ምናምን እንለያለን እንጂ ማንም ከማንም አይበልጥም። ሰው ሁሉ እኩል ነው፣ የሰው ዘር በሙሉ። እነሱ ዋጋሽን አላወቀምና አንቺ የበታችነት አይሰማሽ። ለምን እያልሽ አትብሰልሰይ። ከምንም በላይ ራስሽን ውደጂ፣ ራስሽን አክብሪ። አሁን ወንድምሽ ለምኖልሽ ወይ አንቺ እያለቀስሽ ለምነሽ ተመልሶ ቢመጣ አብሮሽ አይቆይም። ይሄ ሰውዬ ልቡ ሸፍቷል። በቃ ወንድሜም እንደዛ ነው የሚለኝ። በቃ ተይ ተይ፣ ለሱ ለፈጣሪ ሰጠሽ ተይ በቃ። አየሽ ወንድምሽ አናግሮት የማይረባ ሰው እንደሆነ በቃ ልቡ እንደሸፈተ ስላወቀ ነው በቃ እህቴ ተይው ያለሽ። በቃ በማንም ለፈጣሪ ተይና ተይ እህቴ፣ መጀመሪያ ለራስሽ ኑሪ። በቃ ለፈጣሪ ተይ፣ ሁሉም ነገር ጊዜ ይፈታል እና ተይው ነው የሚል። ይኸውልሽ የሚወድሽ ሰው አንቺን መጥፎ ነገር አይናገርሽም። የሚወድሽ ቢሆን ኖሮ ያዝንልሽ ነበረ። ኧረ አይውደድሽ፣ አያፍቅርሽ። መልካም ሰው ቢሆን ኖሮ ይቅርታ አድርጊልኝና ስደት ላይ ሰው ሀገር እየሰራሽ አረብ ቤት እየሰራሽ ሞራልሽን ይጠብቅልሽ ነበር። አንቺ ለእኔ አይደለም ለሚስትነት ለሰራተኝነት አትመጥንኝም አይልም ነበር። ዛሬ ነው እንዴ እንደማትመጥኙ ያወቀው? ምን ነው ትናንትና ድሃ እያለ ምንም ሳይኖረው ለምን አላወቀም እንደማትመጥኙ? እማትመጥኙ ከሆነ የዛኔ የሆኑ ለምን አላወቀም? ዛሬ አንቺው አሳልፈሽለት ሀብታም ሲሆን እንደማትመጥኙ ተሰማው። ስለዚህ የሚወድሽ ሰው አንቺ ደቂቃ እንድትከፊ አይፈልግም። በሰው ሀገር እኔ ሳስቀይማት እቺ ልጅ ቢያማትስ፣ የሆነ ነገር ብትሆንስ፣ በብስጭት የሆነ ነገር ብትሆንስ፣ በሀዘን የሆነ ነገር ብትሆንስ፣ አረብ ቤት ውስጥ ሆና ብትወድቅስ በበሽታ ብሎ ያስብልሽ ያዝንልሽ ነበር። ትንሽ ገባሽ? ጥሩ ሰው ቢሆን ኖሮ ይሄ የማፍቀርና ያለማፍቀር ጉዳይ ሳይሆን ጥሩ ሰው ቢሆን ኖሮ አረብ ቤት እየሰራሽ እንደዚህ አያደርግሽም ነበር። ጥሩ ሰው አይደለም ይሄ ሰው። ገንዘብሽን የተበላው ጦስሽ ጥንቡሳሽ ይውሰድ። አንቺ ሰርተሽ ነገ ታገኘዋለሽ። ለፈጣሪ ስጩ። ሄደሽ ስትፋች ግማሽ ገንዘብ ይደርስሻል። በሚደርስሽ መኖር ከቻልሽ ሀገርሽ ላይ እሰየው፣ ካልቻልሽ ሌላ ስደት መውጣት ነው። ብቻ ግን ራስሽን ውደጅ፣ ራስሽን አክብሪ። የማይፈልግሽን ሰው አትፈልጊ። አሁንም ወደሚቀጥለው ግንኙነት ስትሄጂ መጀመሪያ ለራስሽ የጥሞና ጊዜ ያስፈልግሻል። ከዛ ወደሚቀጥለው ሪሌሽንሽፕ ስትገቢ ያም ሰው የማይፈልግሽ ከሆነ አትፈልጊው። ሰዎች የማይደውሉላችሁ ከሆነ አትደውሉ። የማይፈልጓችሁ ከሆነ አትፈልጉ። በቃ ይሄ የሚመጣው ከፍቅር መጠማት ነው። እኛ ኢትዮጵያኖች አብዛኞቻችን ስናድግ ፍቅር አልተሰጠንም። እየተሳምን እየታቀፍን አይዟችሁ፣ ቆንጆ ነሽ፣ ጎበዝ፣ እወድሻለሁ እያሉ አይደለም ያሳደጉን ቤተሰቦቻችን። የተራበ ፍቅርን የተራበ ልጅ አለ ውስጣችን። ያ ነው የማይፈልጉንን ሰዎች እንድንለምን የሚያደርገን። በቃ በጣም ሰዎች እንዲወዱን የምንጋጋጠው ለዛ ነው። እና ውዴ ራስሽን ውደጂ። ከሰው የምትፈልጊውን አቴንሽን አንቺ ለራስሽ ስጪ። ለራስሽ በቂ ፍቅር ስጪ፣ እንክብካቤ ስጪ። እሺ ውዴ? እሺ አቡዬ፣ በጣም አመሰግናለሁ። በጣም ጨንቆኝ ነበረ። እኔ ለምን ክብር አይወደኝም እላለሁ አንዳንድ ጊዜ። እኔ ሴት አይደለሁም እንዴ ምናምን እላለሁ። ከዛ መልሶ የሆነ ነገር በቃ እሱ እንደዛ አልፈልግሽም እያለሽ አንቺ ስትደውይለት ምን ይሰማሻል? እኔ በጣም ህመም አለው። አሁን በቃ ደውዬ አጨቅጭቅኝ ምናምን ነገር ሲለኝ በቃ እንደዚህ ወደኔ የቆረጠብኝ ቀን ደግሞ ሰራተኛ ራሱ አትበቂም ያለኝ ቀን በጣም ተገልሽ ከጭንቅላቴ ላይ ያወረደ ሰው ነው የተሰማኝ ማለት ነው። የተሸገብኩት ነገር እንደወረደ ነው የተቆጠርኩት። ለምንድነው እንደዚህ የምትሆነው ምናምን ነው። ስልክ ወይ ይዘጋል ወይ ኢንተርኔቱ አጥፍቶ ይወጣል። በቃ ይሄ ነው ያለው መሸሽ ማለት ነው። ስለኛ ማውራት አይፈልግም፣ ስለሌላ ሰው እንጂ እናደዳል። ስለኛ እናውራ ካልኩ ይናደዳል እኮ አይፈልግማ። እኔም እኮ አሁን እኮ እሱም ላይ ማንም ሰው ላይ መፍረድ አልችልም። ካልፈለገ አንድ ሰው አልፈልግም። እናንተ እኮ ናችሁ ሴቶችዬ፣ እናንተ ናችሁ አልፈልግም እያለ ወንድ ልጅ ካልደወለ በቃ አትደውይ።
በቃ መደወሉ ይደውላል አቡዬ። ከደወለ ግን ስለሌላ ሰው አሁን ስለኛ እናውራ። እኛ እኮ ባለትዳሮች ነን። ስለዚህ ስለኛ እናውራ። ስለሌሎቹ አይመለከተንም ስል ይናደዳል። ይናደዳል። ስለሚፈልጉ ስራሱ ብቻ ነው ይናደዳል። በቃ አንቺ ማንሽ ምንድንሽ? አው ጭቅጭቅኛ ብሎ እንትን ይላል። ይሄ ወደ አልሻለም ጠላትሽ ነው። አንቺን ማቃጠል ነው የሚፈልጉት። ከሊት ጠይቀኝ ከከሊት ጋር እንዲያርጌ እንዲህ አንደኛ ስለሚንቅሽ ነው። ባል ሆኖ ስለሚንቅሽ ነው። እንደማይፈልግሽ ስለነገረሽ አንቺ አልተውም ስላልሽው በቃ ጥልት ታርገሽው እንድታዩ ፈልጎ ነው። ስለሚንቅሽ ደጋግሞ ስለ ሴቶች የሚያወራልሽ ስለኛ እናውራ ካልኩ በቃ አይወድም፣ እናደዳል። አለ የምናደድ በጣም ይበሳጫል። በቃ በዛ ምክንያት የመጣ ነው ስድብ። በቃ ስለኛ እናውራ፣ ስለኛ ራሳችን እናውራ፣ ስለ ራሳችሁ በቃ እኛ ስራቻችን እናውራ። ስለ ሴቶቹ አይመለከተኝም። እኔ ራሴ ነው ማውራት ምለው። በቃ እናደዳል። ወይ ስልክ ይዘጋል። አንቺ እኮ እንደዚህ ነሽ፣ አንቺ ቆሻሻ፣ አንቺ ምንሽ። በቃ ስድብ ነው በቃ የሚመጣው ማለት ነው። ስድብ እኔ እንደሚሰድብ ነው የሚፈልገው። አሁን ለምሳሌ እሱ ቆሻሻ ካለኝ እኔ ደግሞ ሌላ ነገር አድርጌ ከሰደብኩ በቃ አለቀ ማለት ነው። እሱ ምክንያት ነው የምፈልገው። እኔ ደግሞ በባህሪ ሰው መሳደብ አልችልም፣ አልወድም። ስድብ ጥሩ አይደለም እና ስለ ሁሌ ሲደውልልኝ ስለ ሌላ ሴት ነው በቃ የቤል እኮ እንደዚህ ነበር፣ ከእሷ ጋር እንዲህ ነበርኩ። በመጨረሻ ጊዜ ያወራችሁበት ቀን መቼ ነው? መጨረሻ ጊዜ ያወራነው 2 ሳምንት ሆነ ካወራን ማለት ነው። ስለ እንደዚህ ያለኝ ሁሉ ጊዜ አስገብኝሻለሁ ብዙ ሰው ስላለብሽ እንትን አላልሽኝም እንጂ ማለት ነው። እና ስለ አንቺን ሚስቴ ሳትሆኝ ለሰራተኛ ተያት በቂም ያለኝ ቀን በቃ አንድ ሰው የሆነ እቃ ከተሸከመ ሲያወርድ እረፍት ያገኛል። እንደዛ አይነት ተሰማኝና ስልኬን አጠፋሁት። ኢሞዬን እሱ የሚያገኝበት ቦታ ሁሉም አጠፋው። ዝም አልኩት በቃ ከዛ በኋላ ከዛ አሁን ለመጨረሻ ጊዜ አንቺ አይደለም ለሚስትነት ለኔ ሚስትነት ቀርቶ ለሰራተኝነት አትበቂም ሲልሽ በጣም ስላዘንሽ ኢሞሽን ደለች። በቃ ሁሉንም አጠፋሁት። ከዛ ወንድሜ እንደውም ሌላ ሰው ነበር የምታወሩት? በኢሞ ብቻ ነበር የምታወሩት? ባቡቱምም ዳይሬክትም ይደውላል አንዳንድ ቀን በሱ። ከዛን አጠፋሁት ሁሉንም ማለት ነው። እሱ የሚያገኝበት ቦታ ሚዲያውን እንዳለ ጠፋው በቃ አጠፋው። እሺ ስለዚህ 2 ሳምንት ሙሉ ኢሞሽን ቦይተምሽን ምናምን ከደለች በኋላ ቀጥታ አልደወለም? በጭራሽ አልደወለም። ወንድሜ ብቻ ምን ሆነሽ ነው ጠፋሽ ብሎ ደወለኝ። በጭራሽ አየሽ ወንድምሽ አየሽ ስጋሽ ስለሚያስብልሽ ከኢሞ ከቦይተም ስትጠፊ ቀጥታ ደወለ። ይሄ ሰውዬ ቢፈልግሽ ኖሮ ቀጥታ ይደውል ነበር። አይፈልግሽም፣ ነግሮሻል ኦልሬዲ። አልፈልግሽም ተይኝ፣ አንቺ ለኔ ለሚስትነት አይደለም ለሰራተኝነት አትመጥኝም አለሽ፣ አትበቂ ለሰራተኝነት አለሽ። ስለዚህ በቃ ኢትዮጵያ ስትገቢ በፍርድ ቤት ተፋተሽ ቤትሽንም ይሄ ቢዝነስሽን የጀመርሽውን ያስጀመርሽውን ቢዝነስ ትከፈላላችሁ 50-50 በቃ። በተረፈ ራስሽን ውደጂ፣ ራስሽን አክበሪ። የማይፈልግሽ ሰው አትፈልጊ። እሺ አቡዬ። እኔ ደግሞ አንዳንድ ሚለኝ ቀጥታ ቢደውል ራሱ ብሎክ አድርጊው። አረጉ አቡዬ ማርያም ምንስ እውነቴ ነው። የእናቴ ቀንስተኝ እኔ እናቴ በህይወት የለችም። አረኩ እንዳለ በቃ ከጭንቅላቴ ላይ ወረደ እንደዛ ሲለኝ ማለት ነው። እንዳለ ያጠፋሁት ማለት ነው። እና እኔ የሚያናድደኝ እኔ ሴት አይደለም። ክብር ለምን እኔ ክብር እየሰጠው እየወደድኩ ፍቅር እየሰጠው እሱ ለምን በዚህ መኩል የመጣ ለምንድን ነው? እኔ ላይ ነው ሁሉም ሴቶች ላይ ነው ይላሉ አንዳንድ ጊዜ ማለት ነው። እኔ እንደዚህ ፍቅር እየሰጠው እያንከባከብኩ እሱ ያለኝ ነገር ሁሉ እያረኩለት እየታዘዝኩለት ጎንበስ ብዬ እያረገርኩ እሱ ደግሞ እንደዚህ አይነት ሲለኝ ለምን እላለሁ ማለት ነው። ሴት ነኝ እንዴ እላለሁ አንዳንድ ጊዜ። ማንም ሰው ስታሸረግጂለት ሁሉም ነገር እሺ 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 ስትይው ማንም አይወድም አይደለም። ባል ሴት ጓደኛሽ ራሱ ትንቅሻለች። ሁሉ ነገር እሺ ነይ እንትን እንሂድ እሺ